ሰላም ሰላም ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ምዕመናን እንግዲህ አንዳንድ አዳዲስ ነገሮችን እያየን ነው። ምገርም ነው። ጌታቸው ረዳ ከዳ ስምረት የምትባል ፓርቲ በሴት ስም የምትጠራ አቋቁሞ የትግራይ ህዝብ ሳይመርጠው ሳይወክለው ከትግራይ ጊዜያዊ አስተዳደር እንደተነሳ እሷን ስምረት የምትባል አረቄ የምታጣጣው ልጅ ጋር አብሮ የትግራይ ህዝብ ወክሏል ብሎ እንግዲህ ወደ ሁመራ ሰቲት ሁመራ ወልቃይት አካባቢ ከሚገኘው ደመቀ የሚባል ሰውዬ ጋር ደመቀ በዛ አጋጣሚ ብዙ የትግራይ ተወላጆችን የፊጥኝ ውሃሊት እያሰረ ተከዘ ወንዝ ላይ ሲጥልና ሳርድ የነበረ ከሱ ብሶ ደግሞ ተገፍተናል፣ ተፈናቅለናል፣ ታርደናል ብሎ እንትን ሲናገር ስብሰባው ላይ እንደሰማሁት ነው። ጌታቸው ረዳም አዎ ልክ ነህ፣ ህወሓት ኋላ ቀር አስተሳሰብ ያለው አራጅ ነው፣ የአማራን ማህበረሰብ ከወልቃይት አርዶ አፈናቅሎ ሳምረ የሚባል ብሎ ራሱ ጌታቸው ረዳ ቆይ ሁመራ ድረስ የሄድከው ልትሳደብ ነው? ዛሐወይ ተው እንጂ። የትግራይ ህዝብ የራሱ የሆነ ውድብ አለው። ህወሓት የሚባል አለው። ህወሓት ተፈናቃዮቻችንን ሞልሱልን፣ እምቢ ካላችሁ በጉልበት እንሞልሳቸዋለን ብሎ ሰሞኑን እየተናገረ ነው ብለህ ታወራለህ። በሰላም እንመልሳለን እንጂ እኛ ጉልበት እንጠቀማለን ብለናል። የሳምራዊት ስምረት ናት። ሳምራዊት ማን ናት? የሳምራዊት ሊቀመንበር ጭራሽ የትግራይን ህዝብ በሳምራዊት ፓርቲ እንዲመራ አረጋችሁት። ቆይ ማን ወክሎ ነው የሄድከው? ብልጽግናን ወክለህ ነው ወይስ ማንን ወክለህ እንደሄድክ ብትነግረን ጥሩ ነው። እና ወንድሞቼ ትናንት መላው የትግራይ ህዝብ አፍሯል፣ አንገቱን ደፍቷል። ጌታቸው በሰራው ስራ እዛ ስብሰባ ላይ እጃቸውን እያወጡ ገዳዩ ቲፒኤልኤፍ፣ ወራሪው ቲፒኤልኤፍ፣ ጦርነት ናፋቂው ቲፒኤልኤፍ እያሉ እነ ኮሎኔል ደመቀ ሲናገሩ ጌታቸው አንገቱን ቀና አድርጎ ልክ ናችሁ፣ እውነት ነው፣ እነሱ ናቸው ጦርነት ጦማቂዎች፣ አሁንም ጦርነት ይላሉ፣ አሁንም ጦርነት ካልሞጣልን ይላሉ። በቃ እኔ አሁን ስምረት የሚባል ፓርቲ ይዤ መጥቻለሁ። ከኔ ጋር ነው የምትነጋገሩት። የትግራይን ህዝብ ቆስ አድርጋችሁ ታስገባላችሁ። ብዙም ህዝብ አይደለም፣ ትንሽ ህዝብ ነው የምናመጣላችሁ። አዲስ መሬት ትሰጡታላችሁ። የወረራችሁትን መሬት እንደያዛችሁ ትቆልጥላላችሁ። ደመቀ ዘውዱ ተሳደባል። ሂድ ከዚህ ብላ ባልሰራ መጣ። በቃ ሀገራችን ነው፣ ሀገራችን ነው፣ መሬታችን ነው፣ መሬታችን ነው። ይህን መሬታችንን ለማንም አንሰጥ። እና የትግራይ ህዝብ ይመጣ እና የቲፒኤልኤፍ ህዝብ ይመጣ እና የስምረት ፓርቲ ይመጣ እናቴ ንቀት ነው። በዚህ አጋጣሚ የአማራ ፋኖ ታጣቂዎች፣ የአማራ ነጻነት አውጪ ግንባሮች ደመቀ ማለት የፋኖን ትግል ያቆሸሸ መርህ አልባ የሆነ ውጊያ ነው የሚያደርጉት። እኛ አይመለከተንም ብሎ የካደ ከሃዲ መሆኑን በዚህ አጋጣሚ ማወቅ አለባችሁ። ከከሃዲነቱ ባሻገር ደግሞ ገዳይ፣ ጨፍጫፊ፣ አፈናቃይ ተከዜ
ወንዝ ላይ ተጋሩ ሱዳን ነበር የሚገኙት። እጃቸው የኋላ ታስሮ የፊት ጥኝ ታስሮ አንገታቸው ታርዶ ወንዝ ላይ ተከዜ ወንዝ ላይ ሲጣሉ የነበሩ ናቸው። በማን አመራርነት? በዚህ ኮሎኔል ደመቀ ዘውዱ። ጌታቸው ዛሬ ከገዳያችን ላይ ካፈናቃያችን፣ ከአቃጣያችን፣ ከገዳያችን ጋር ሆኖ ንግግር ለማድረግ እሱ ሰውዬ እኮ ለህግ መቅረብ ያለበት ነው እንጂ እኮ ከእሱ ጋር መደራደር እኮ ነውሪ እኮ ነው ነውሪ። በወልቃይት ዙሪያ ላይ የትግራይና የአማራ ማህበረሰቦች ውይይት ቢያደርጉ እንደ ማህበረሰብ እንደ ህዝብ ግን ደመቀ ዘውዱ ጋር ውይይት አያስፈልግም እኮ። ይህ ገዳይ እኮ ነው። ዓለም ያወቀው ገዳይ እኮ ነው። ተመዝግቧል እኮ። ጋዜጠኞች እኮ አልጀዚራ ነሽ፣ ቢቢሲ ነሽ፣ ተከዜ ወንዝ ዳር ሂደው እኮ አይተዋል እኮ። በትግራይ ጦርነት አታስታውሱም? ቪዲዮ አለኝ፣ ቪዲዮ አለኝ፣ ፎቶ አለኝ። ቆይ እኛ ተጋር ግን የ2 ዓመት እየረሳን ነው ወይስ ኢትዮጵያዊ ናቸው የ2 ዓመቱን እየረሱት የመጡት? በዛ ጦርነት ጊዜ ስንቱ የፊጥኝ ታስሮ ተከዜ ወንዝ ላይ ተጥሎ አልጀዚራ ቢቢሲ አልዘገበውም? ከወንዝ ዳር ሬሳቸው እየተጎተተ ወጥቶ ሱዳን ላይ እየተቀበሩ ወንድሞቻችን በማን ነው? በዚህ ሰውዬ እኮ ነው። ከዚህ ሰውዬ ጋር ምን አይነት ድርድር ነው? ድርድርም ከሆነ ከአማራ መንግስት ነው። ይህ የአማራ መንግስት የሚሉት እንኳን ጭንቅላቱ ይፎ የመሰለ ሰውዬ ደመቀ ዘውዱ የሀገር መሪ ሆነ እንዴ? የአማራ ክልል መሪ ሆነ እንዴ? ወይ እሱን አርጉት፣ ከእሱ ጋር እንደራደር። እኛ የምንደራደረው ከአማራ መንግስት ጋር ነው። ስለ ወልቃይት ጉዳይ ፍሪደምም ሆነ ኢንፍሪዴንሽን ዞሮ ዞሮ እንዴት ነው ብታስቡት ግን እናንተ? ጭራሽ ካስበላን ጋር ከገደልን ጋር ይሄማ ውይይት አይደለም። በወልቃይት ጉዳይ ከደመቀ ዘውዱ ጋር የሚያወራ ሰው ትግራዋይ ሆኖ አንደኛ ነገር ትግራዋይነቱ ይነሳበታል። ቆጥታ ትግራዋይነቱ ብሔራዊ ክህደትነቱ ታውቆ ከሃዳውያን ተብሎ ይመዘገባል። ዋናው የዘመቻ መሪስ አይደል እንዴ? ቤተሰቦችን ግማሹን ገሎ ግማሹን ለሱዳን ግማሹን ለትግራይ ያሰደደ እናትና አባትን መቀሌና ካርቱም ያደረገ ሰው አይደል እንዲያሰደደ ይሄ ሰውዬ? ወልቃይት ላይ እኮ ሁመራ ላይ እኮ የተሰራ ግፍዕ እኮ ግፍዕ አይደለም እንኳ በዚህ ሰውዬ ምክንያት እኮ ነው። ይሄ ሰው የሚመራው ጦር እኮ ነው እንደዚህ ያደረገ። በዛ አጋጣሚ ፋኖች ልትረዱኝ ይገባችኋል። ፋኖ ጀግና ነው፣ ከመንግስት ጋር እየተዋጋ ነው። መንግስቱ ጨፍጫፊ ነው፣ ገዳይ ነው። ትክክል። ይሄ ግን ከመንግስት ጋር አብሮ እየሰራ ከገዳይ መንግስት ጋር አብሮ እየሰራ ግደል ተብሎ ከመንግስት ትዕዛዝ ተሰጥቶት አሁንም በመንግስት ትጥቅ በመንግስት ቀለብ ስንቅ የሚኖር ሰው ነው። ይሄ ሊወገድ ይገባዋል። ደመቀ ዘውዱ ጋር መነጋገር አያስፈልግም። የትግራይ መነጋገር ካለበት ከአማራ ህዝብ ጋር ከአማራ ህዝብ ጋር የአማራ ህዝብ መሪ የሆኑት ጋር እንዲህ ጌታቸው ወድቃ የሰራኸው ስራ በጣም ስህተት እኮ ነው። ለምንድን ነው ትግራይን እንደዚህ በዚህ ደረጃ ልትወጋጋት የሞከርከው? ግን ለምንድን ነው ግን በሁለት ጊዜ ቢላ ያረድካት ለትግራይ? በአንገታም በጀርባ ምን አርጋህን? አሁን ከዚህ ገዳይ ጋር ቁጭ ብለህ የሑመራን ችግር አታውቀውም? ዝም ብሎ እኮ አይደለም የተፈናቀሉት እኮ እንዲህ። እስቲ ትግራይ ላይ ያሉትን ተፈናቃዮች እስቲ ጠይቃቸው እስቲ ሲፈናቀሉ ምን ምን እንዳጋጠሟቸው። አራስ ልጁን ጥሎ እኮ ነው የተፈናቀሉ። የት እንደገባቸው ማያውቅ ህፃናቶች እኮ አሉ፣ አባትም እናትም የሌላቸው። አባቱ ተገሎ እናቷ ወደ ሱዳን የተሰደደች እናትና ልጅ እኮ እዛ ሆነው በሀሳብ ጭንቀት እየሞቱ እነዚህ ምንም ሊረዳ አልቻለም ማለት ነው። እናንተ ኧረ ብዙ አውሬ ናቸው የትግራይ ባለስልጣናቶች። እና ሊሰድባችሁ ሁላችሁ ሁመራ ላይ ግፍ የተሰራው እኮ የትም ቦታ አልተሰራም እኮ። ማህበረ ዲያጎ ላይ የምትለው ሁሉ እኮ እሱ ግፍ እኮ እንደ ሁመራ እኮ ስናወዳድረው እኮ ቀለል ይላል እኮ። ይሄ የተረሸኑት በኢትዮጵያ ወታደር መረሸን እኮ ነው እንዴ!
እናት እኮ ሱዳን ላይ ቁጭ ብላ ልጅ የታለች ሀሳብ ሞታለች እኮ። ልጅ መቀሌ ቁጭ ብላ እናቴ የት ደርሳ ይሆን እያለች እያለቀሰች እኮ። ግን ታሱታላችሁ። ግን እናንተ ሁመራ ላይ የተደረገው ወልቃይት ጋር የተደረገው ነገር ግን ትግራዋይ በቃ ማውራት አቃታችሁ፣ መናገር አቃታችሁ። ገበሬው የጠመደውን ከብት ሳይፈታ እርሻ ቦታ ድረስ መጥተው እጁን የፊጥኛዋ ሊታስረው ጉሮሮውን በጥሰው ተከዜ ወንዝ ላይ እየጣሉት እኮ ናቸው። ድሞቀ እንዲህ ይሄ እኮ የተመዘገበ እኮ ነው። የትግራይ ሬሳ የአማራ ነው ብሎ የወልቃይት አማራዎች ህዝብ ናቸው ብሎ ደመቀ መኮንን ያሳየ እኮ ነው። ከ10 ዓመት በፊት የነበረ ከ30 ዓመት 40 ዓመት በፊት የነበረ ብሎ ያሳየ እኮ ነው። ትኩስ ሬሳ ነው እኮ። ይሄ ነገር ይጠፋችኋል። ትግራዋይ እኮ መከራ ቦልቶ እኮ ነው ከወልቃይትና ከሁመራ የተፈናቀለ። አሰቃቂ ግፍ እኮ ነው የተፈጸመበት እኮ። በዚህ ሰውዬ አመራር፣ በዚህ ሰውዬ ወታደር አመራርነት ሌላው ሁመራ የሚኖረው እኮ ትግራዋይነቱን ደብቆ፣ አሁን እኮ ሁመራ ውስጥ የሚኖር ትግራዋይ እኮ ትግራዋይ ነኝ ብሎ ማውራት አይችልም እኮ። አንገቱ ደፍቶ እኮ ነው የሚያወራ። አንገቱ ደፍቶ እኔ ትግራዋይ ነኝ ይበል እስቲ። ወንድሞቼ የላክንባቸው ቦታ እንልካለን አስመርጠን ነው የሚሉት። መሞት ትፈልጋለህ? ሱዳን መሰደድ ትፈልጋለህ? ወይስ መቀሌ መግባት ትፈልጋለህ? ከሶስት አንዱ ምረጥ ነው የሚሉት። ትግራዋይ ነኝ ብሎ ቢናገር ወልቃይት ውስጥ ያለውን ትግራዋይ በደመቀ ስር ያሉ ወታደሮች፣ በኮሎኔል ደመቀ ስር ያሉ ወታደሮች እንደዚህ አይነት ሶስት ምርጫ ነው የሚያስመሩት። ከሶስት አንዱ ምረጥ ነው የሚሉ። ህይወትህን እንድትነጠቀ መቀሌ ትገባለህ፣ ሁመራ ሱዳን ትሰደዳለህ። በቃ ውጣ እኮ ነው። ቤት ንብረት ምናምን የሚባል ነገር የለም። ጭልፋ ይዘህ አትወጣም ከቤት። ነፍስን ካተረፍክ ብቻ በቂ ነው ይለዋል። ከዚህ ሰውዬ ጋር ቁጭ ብለህ ታወራለህ። ደግሞ እንደዛ እየሰደበህ እንደዛ አፍህን እያለህ ኧረ አንተስ ባለጌ ነህ። እስራኤላዊ ሆንኩኝ በዛ እንዴ! ተው እንጂ ጌታቸው ረዳ፣ ተው እንጂ ግደፈን እንጂ። ኧረ በአንድነትህ በቃ። የትግራይ አመራሮች ደግሞ ጌታቸው ነው የያዘን፣ የጌታቸው ቡድኖች ናቸው እንቅፋት የሆኑ ምናምን ስትሉ ነበር። ይኸው ሂዶላቸዋል። አሁን ምን እየሰራችሁ ነው? ምን እየሰራችሁ ነው? የሁመራ ትግራዋይ፣ የወልቃይት ትግራዋይ በሰቀቀን ውስጥ አለ። ዛሬ ነው መሞተው ነገ ነው መሞተው እያለ እየጠበቀ 5 ዓመት ሙሉ ምን ተሰርቷል ብላችሁ አስባችኋል? በጣም ረጅም ጊዜ እኮ ደመቀ እኮ ባለጌ እኮ ነው። ደመቀ እኮ በትግራይ ጄኖሳይድ ዋናው ተጠያቂ እኮ ነው። ዋናው ለፍርድ የሚቀርብ ከአብይ አህመድ ያልተናነሰ በተጋሩ ጋር ግፍ የሰራ እኮ ነው። እንዲህ የ7 ዓመት ህፃናት ልጆች እኮ ያልማረ እኮ ነው። ትግራይ ውስጥ የምታያቸው ወላጅ አልባ ህፃናቶች የወልቃይት ልጆችና የሁመራ ልጆች እኮ ቦሴ የተነሳ እኮ ነው ወላጅ አልባ የሆነ። ርኅራኄ የሌለው እኮ ነው። ትግሬ ከተከዜ ያልፍም። እናንተ ሰዎች ትሰማላችሁ፣ ግን እናንተ ተጋሮች ምን ነው ዝም አላችሁ? እዛ ምን ነው አንገታችሁ ደፋችሁ? እዛ ይሄ ወልቃይትና ሁመራ ያለ ህዝብስ ምን ሊናችሁ ነው? ነገጣት እናንተስ ምን ልትሉት ነው? ነገጣት ስቃዩና ሰቆቃውን እኮ አበዛችሁበት እኮ። ኧረ ደብረጽዮን ንቃ። ውድብና ትብል ሰው ይበልጣል። ይሄ የስምራዊት ማነው? ስምራዊት ማን ነበረች? አዲስ የትግራይ ፓርቲ ምናምን ብሎ ያቋቋማቻት አንቺ የስምራዊት ሊቀመንበር ጌታቸው፣ አርፈሽ ተቀመጪ። እዚህ ጡልጡላት በይ። ትግራይ ህዝብን ወክለሽ ስለ ትግራይ መስራት ከፈለግሽ እኔ ትግራይ ላይ እኔ የሞጣውን ተቀበይ።
ጭራሽ ደግሞ ሐራ መሬት ብለው ወርደዋል። ድፍረታችሁ! ሐራ መሬት ብለህ አፋር ክልል ከምትወጣ ሐራ መሬት ብለህ ለምን ወልቃይት አትዘምትም? ወልቃይት ለምን ከወልቃይት ሐራ መሬትን አትጀምሩትም? ከራሳችሁ መሬት አፈር ብሉ። ይሄ የትግራይ ህዝብ አሳፈራችሁት። ይሄን የትግራይ ህዝብ አንገት አስደፋችሁት። አብይ አሕመድማ ተሞቸው ኮነነ ደመቀ ዘውዱ እኮ የአብይ አሕመድ ቀኝ እጅ እኮ ነው። ቀኝ እጅ ነገ ጧት ፋኖ ነው ጋቢለው እኮ ተነስቶ ነው የሚወጋው ከወልቃይት። ይሄ ሁሉ ያደረገው አብይ አሕመድ ነው። አብይ አሕመድ ጋር እየሰራ ጌታቸው ረዳ እና የትግራይ ህዝቢ ሰቆቃ ውስጥ ከተኻየለኻ ሕደጋቸው፣ አስተውዕላቸው። ስለ ህዝባችን እናስብ። አንተም ብሎ ወልቃይት ሄዶ መነጋገር። ወልቃይት ያለው ብልጽግና እኮ ነው። እሱ ለምን አብይ አሕመድን አተነግረው እንዴ? ምን ከሱ ጋር ምን ወይ አብይ አሕመድ እኮ በአንድ ስልክ ጥሪ እኮ ናውጣ ቢሎ ይወጣል እኮ ሰውየው። ናውጣና ፋኖን በጎጃም ያለውን አጥፋ ቢሎ እኮ እሺ ብሎ እኮ ነው የሚታዘዘው እኮ። ደመቀ ሲጀምር እኮ ደመቀ ተናግሯል እኮ ፋኖ ትግላቸው መርህ አልባ ነው፣ ትርጉም የሌለው ነው ብሏቸዋል። አብይ አሕመድ ጋር ጌታቸው ሁመራ ከመሄድ አብይ አሕመድ ጋር ተነጋገርም። አብይ አሕመድ ይሄ ሰውዬ ለፋኖ አዋጋው በጎጃም በኩል ብትለው አብይ አሕመድ ደውሎ ይህንን የትግራይን ህዝብ የሚጨፈጭፉትንና የሚያሳቅቁትን ወታደሮችን ይዘህ ወደ ጎጃም ዝመት ይለው ነበር። እናቴ ትሙት ይዘምታላ እንዴ! አብይ ከሌለ እኮ ደመቀ ዘውዱ እኮ ትርጉም የለውም እኮ። እዛው ቤተ መንግስት ቁጭ ብለህ ታዲያ ምን አባትህ ትሰራለህ? ምን አባትህ ትሰራለህ? ይሄንን አብይን አሳምኖ እውነት ለትግራይ ህዝብ አዛኝ ከሆንክ እውነት ፓርቲ ነጎጣት እንድንመርጣት ስምረት የተባለችውን ቆንጆ የሴትዮ እንድንመርጣት ከፈለግ እንደዛ አድርግ። አብይ ንገሮ ቁጭ አድርገህ አብይ እንደዚህ ነው ደመቀን ደውልለት እና አስነሳ ከቦታ በለ ውስጥ አሁኑኑ ደውለው ናጣ ምን አባትህ ትሰራ ደውለው ያስወጣ እናት ያስወጣ። ከዛ ህዝቡ የፈለገውን ይመርጣል። ምንም አይነት ታጣቂ በሌለበት ቦታ ህዝቡ በነፃነት እኔ ትግራዋይ ነኝ እኔ አምሓራ ነኝ ብሎ ይመርጣል። ግን ተፈናቃዮች እያንዳንዳቸው ተሞልሰው ሙሉ ቤተሰብ ያጠፉ ሰዎችም አሉ። ሙሉ ቤተሰብ ተፈልገው ዘመድ አዝማዳቸው ተፈልጉ። እንዴ አንድ ቤት ውስጥ እኮ እናት፣ ልጅ፣ አባት፣ እህት ምናምን ተረሽነዋል እኮ አንድ ቤት ውስጥ ዘራቸው እኮ አጥፍተዋል እኮ። የልጅ ልጆቻቸው ተጠይቀው ዘመዶቻቸው እህቶቻቸው ተጠይቀው እዚህ ቤት እከሌ ነበረ እስከነ ልጆቹ ተጨርሷል፣ አቃጥሎታል፣ ቤት ዘግቶ ተብሎ ስንቱን ትግራይ ቤት ውስጥ ቆልፎ እኮ እሳት ለቆባቸዋል እኮ ሙሉ ቤተሰቦች እኮ። አንተ በትግራይ ላይ ግን እንደ ቀለል አድርጋችሁ ነው የምታዩት ነው። አይሰማችሁም? ስምዒቱ ሕማሙ አይሕመማችሁም እናንተ? ይሄ እኮ ጆኖሳይድ እኮ ለየት ያለ እኮ ነው። ሁመራና የወልቃይት የትግራይ ወንድሞቻችን አሕዋቶቻችን የፈጸሙባቸው እኮ በዚህ የብልጽግና ተላላኪ ኮነነ ደመቀ ዘውዱ በተባለ እከክ ለአማራ ህዝብም የማይበጅ አማራ እንደ አማራ እየተጨፈጨፈ ወልቃይት ላይ ቁጭ ብሎ የፋኖ ትግል መርህ አልባ ነው ሲል የነበረው ዶነዝ ለእጁ መስጠት ነው። ተጠያቂ ነው። ጊዜ ነው እንጂ ተጠያቂ ነው። በትግራይ ጄኖሳይድ ትልቁ ተጠያቂ እሱ ነው። አንደኛ ቀኙ ከአብይ ቀጥሎ የምጠየቀው ሰውዬ ቢኖር እሱ ነው። ምስኪን የአማራ ህዝብማ ምን አረግ? እሱ ደመቀ ዘውዱ የተባለ ነው የትግራይ ቀንደኛ ከፌዴራል መንግስት ቀጥሎ ቀንደኛ ጨፍጫፊና ገዳይ አስገዳይ። ሁመራ ላይ የታየው፣ ተከዜ ወንዝ ላይ የታየው፣ ወልቃይት ላይ የታየው ቪዲዮ አለ፣ ማስረጃ አለ። እናንተ ሌቦች፣ ለማንኛውም አመሰግናለሁ። ሰብስክራይብ አድርጉ፣ ሼር አድርጉ። ጌታቸው ረዳ ግን ዓርፍካ ተቐመጥ፣ ብጃ ኣይትውፅፅና።
ሕቡጭቡጭ ያደርግህና ሕቡጭቡጭ ምንድን ነው? ተወን ተወን። የጌታቸው ደጋፊዎች ደግሞ ደስ አላቸው። እንኳን ደስ አላቸው። ሑመራ ላይ ሲያሰድበን ነበር። እንኳን ደስ አላችሁ። እንኳን አብሮ ደስ አላችሁ። ምድረ ኢከክ